ሀዋያ ሄልዊን ዛሬ የወረቀ አይነብ አሰራር ነው ማሳያችሁ። ለምን ይሄን እንደሰራው ታውቃላችሁ? ያከስ የጎረቤቶቼ ልጅ ትምህርት ቤት ምግብ ይዛችሁ ነው ተብለናልና አንቺ ካልሰራሽልኝ ቤት የሰሩትን ይዤ አልሄድም ብላኝ ለሷን የሰራሁላት ያው በብዛት ለኛም ብዬ ማለት ነው። ቆይ ምንድነው እንደዚህ የሚያፈጥንሽ ለምትሉ ልጆች ረጋ ብዬ በደንብ አብራርቼላችኋለሁ ዩቲዩብ ላይ፣ እዛ ሄዳችሁ ማየት ትችላላችሁ። በዛውም ሰብስክራይብ አድርጉኝ። የሚያምር የሚጣፍጥ ወፍራም ቀይ ስጎ ትሰራላችሁ። እኔ እዚህ ጋር የተጠቀምኩት ሩዝ ማስሬ ወይም የግብጾቹ ሩዝ ነው። አጭር ሆኖ ወፈር ያለ ሩዝ። እሱም በደንብ አድርጋችሁ ነው የምታጥቡት። ካጠባችሁ በኋላ በደንብ ታጠነፈፉታላችሁ። ሩዙ አይቃጠልም፣ መታጠብ ብቻ ነው። ከዛ የሰራነውን ስጎ እናደርጋለን። የተጠቀምኩት ቅጠሎች ደግሞ የድንብላል ቅጠልና ናዕና በደንብ ድቅቅ አድርጋችሁ ትከትፉታላችሁ። መጨረሻ ላይ ደግሞ ይሄ ጥቁሩ የምታዩት ድብስ ሮማን ወይም የሮማን ጭማቂ አድርጋለሁ። ከዛ ከሩዙ ጋር በደንብ አድርጋችሁ ካደባለቃችሁት በኋላ እኔ እዚህ ጋር የተጠቀምኩት የኢነብ ቅጠሉ ወይም ወረቀ ኢነቡ ጉዲ ይባላል። እናንተ ያምርልናል፣ ይበስልልናል፣ የለመድነው ይሄን ነው ብላችሁ የምታስቡትን የፈለጋችሁትን ሸሪካ መጠቀም ትችላላችሁ። እኔ ግን ብዙ ጊዜ የምሰራው ይሄንን ነው እና በደንብ በውሃ መታጠብ አለበት። አንዳንድ ሰዎች ክፍት አድርገው ወዲያውኑ ስርት ያደርጉታል። ጨውና ሎሚ በብዛት ስላለበት በውሃ እንደዚህ በደንብ አድርጋችሁ ታጥቡታላችሁ። በኋላ ላይ ከበሰለ በኋላ እንዳይኮመጥጥባችሁ ማለት ነው። ይሄንን ካጠብኩት በኋላ አጠነፈፍኩት። ከዛ እኔ በእጄ ነው መጠቀልለው። አንዳንድ ሰዎች በማሽን የሚጠቀልለው አሉ፣ የራሱ ማሽን አለው መጠቅለያ። አንዳንድ ሰዎች ቀጭን ያደርጉታል፣ ወፍራም ክብ ምናምን። እኔ እንደዚህ ነው መጠቅለል የምችለው ያጋይስ። መጨረሻ ላይ ከተቀለልን በኋላ ሽንኩርት፣ ቲማቲም እና ድንች በክብ በክቡ ከትፋችሁ ስስ ባልሆነ ወፍራም ብረት ድስት በደንብ ትደረድሩታላችሁ። እኔ እዚህ ጋር ትንሽ ቃሪያ ጣል አድርጌበታለሁ። እናንተ መቃጠል ካልፈለጋችሁ አታድርጉ። ከዛ የጠቀለልነውን ኢነብ በደንብ ከደረደርነው በኋላ የፈላ ውሃ፣ ሳልሳ፣ ቅመማ ቅመም አድርገን ከላይ እናደርግና ለአንድ ሰዓት ተኩል በደንብ ብስል እስከሚል ድረስ እንጥደዋለን ማለት ነው። ልክ እንደዚህ ሽፍቱ። መጨረሻ ላይ እሳቱን ካጠፋ ነው በኋላ የምናደርገው ሱስ ይሄ ነው። በደንብ እዩት። ይሄ ነው የሚያጣፍጠው። የሚያስፈልገን 6-7 እስከ 10 የሚሆን ሎሚ የተጨመቀ። እኔ እዚህ ጋር ሆድ ሱስ ወይም ሻጣራና ተጠቅም ያለው ድብስ ሮማን፣ የሮማን ጭማቂና የወይራ ዘይት በብዛት ያላችሁን በሙሉ ሁላ ብታረጉት ችግር የለውም። በጣም ነው የሚያጣፍጠው። እሳቱን ካጠፋችሁ በኋላ ይሄን ታደርጉታላችሁ። ሹፉሊ ሀል ጀማል ያ ጋይስ ብስሚላ ማሻአላ በጣም ነው የሚጣፍጠው። በወሬያችን ላይ ሰፈራችን ውስጥ ታዋቂ ነኝ በዚህ ስራ። በጣም ነው የሚወዱት ሁሉም ማለት ነው። እና በብዛት ነው የሰራሁት ለኛ ለጎረቤት ትምህርት ቤት ይዘው ለምትሄድ ምናምን እና በየሳህኑ እንደዚህ ታዩታላችሁ።